ሰላም ጤና ይስጥልን። እንዴት ናችሁ? ሁሉ አማን ነው? እንግዲህ እንደነገርኳችሁ ትላንት ከአዲስ አበባ ወደ ካምፓላ ገብቻለሁ። አሁን ያለሁበት አካባቢ ካበለገላ ይባላል። ካበለገላ ማለት ደግሞ ሀበሻው 22 በሚል የሰው ሀገር መጥተው እዚህ ስሙን ቀይረውታል። ልክ እንደ ቺቺኒያ ነው። በቃ ቺቺኒያ ነው። ሴተኛ ዳሪ፣ ቡና ቤት፣ መጠጥ ቤት አለ። ከዛ በተረፈ ደግሞ የሀበሻ ምግብ ቤቶች አሉ። ጫት ተራ አለ። አደንዛዥ ዕፅ የሚገዙበት ቦታ አለ። በጣም የሚገርም ሰፈር ነው እንደሰማሁት ከሆነ ማለት ነው። እና በጠዋት ተነስቼ እስቲ ዛሬ ደግሞ የኤርትራውያን ገብርኤል ቤተክርስቲያን ልሂድ፣ አቦ ነው የዓመቱ አቦዬ ስለሆነ ገብርኤል ቤተክርስቲያን ልሂድ ብዬ ወደ ገብርኤል ቤተክርስቲያን እየሄድኩ ነው እላችኋለሁ። የሚገርማችሁ የገጠመኝ በመንገዴ ላይ በጣም ገራሚ ነገር ነው ያየሁት። የተፈነካከተ የተደበደበ ሰው ምናምን በደንብ እያየሁ ነው የመጣሁት እና ገርሞኛል። እንዴ አበሻ ለምንድን ነው የሚጣላው? አገሩ አንሶት ነው ወይ ብዬ ስለ አብዛኛው የሚደባደቡት ኤርትራውያን ናቸው አሉኝ። ለምን እንደሚደባደቡ ደግሞ አልገባኝም። ጠይቄያለሁ። እነሱም የነገሩኝ ሰዎች የገባቸው አልመሰለኝም። ምክንያቱም የሚጣሉት እርስ በርስ ነው። በሰላም አንድ ቤት ይገቡና እርስ በርስ ነው እንግዲህ የሚጣሉት። ልክ ሲሰኩ በቃ በጠርሙስ ፋይት ይጀምራሉ። እና የኡጋንዳ መንግስት አሉ በፕላስቲክ ላይ አመርተነው አሉ ቢራ። ይሄን ያህል እውነት ከሆነ በጣም ገርሞኛል። እኔም በጣም ብዙ ሰው የተፈነከተ ሰው ምናምን አይቻለሁ። የተፈነከተ ምናምን እንትን ያለ ሰው ከፊቴ እንደውም ካለ ፍሪዝ አድርጌው አሳያቸዋለሁ። እንትኑን ከፊቴ ሰኮ ተደብድቦ ተደባድቦ ቲሸርቱን ራቁቱን ሆኖ ቲሸርቱ ደም ነክቶታል እና አሳያቸዋለሁ። እስቲ አሁን እዚህ መንገዴ ላይ ያጋጠመኝ ካሜራው ይዤ ስለነበረ ከገባ ማለት ነው። እና እንዴት ነው አበሻ አልኩኝ። እንዴት ነው አበሻ ጠግቦ መደባደብ ደረጃ ላይ? ኢትዮጵያ ውስጥና ኤርትራ ውስጥ እኮ መኖር አቅቶታል። ካምፓላ መጥቶ የነጻነት ምድር የነጻነት ሀገር ላይ መጥቶ ይደባደባል ብዬ በጣም ነው የተገረምኩትና ሚዲያው እንደነገርኳችሁ ይደባደቡት ኤርትራውያን ናቸው ምናምን አሉ። ይሁና እንግዲህ ምን ይደረጋል ብዬ በቃ በጣም ነው ግን ያዘንኩት። የሆነቴን እንምላችሁ እንዴ ድብድብ ደረጃ በጠርሙስ ያው እና ይሄ ነው ድብድቡ ነው እንደሚገርምሽ። ሰዎች እኮ የሚሞቱ ሰዎች አሉ፣ ሰው ይገደላል እና ሲሉ በቃ ደነገጥኩ። በቃ ልቤ ቀጠን ያለው ይኸውላችሁ፣ አያችሁት? ደሙን ይዩት። በዛ በቀኝ እጁ በኩል ደሙን ይዩት። ይኸውላችሁ እንዲህ ነው እንግዲህ ይሄን ፍሪዝ አድርጌው ነው ይኸውላችሁ። እንደዚህ ነው መዓት ነው ያየሁት። ካሜራ ውስጥ ያልገቡ ግን እኔ ያየኋቸው ማለት ነው። ይኸውላችሁ እንዲህ ነው አበሻ እንዲህ ነው እየኖረ ያለው። ይገርማችሁ። ወይ ጉድ! ማታ የሰማሁትን ነገር ጠዋት በአይኔ ያሳየኝ ነው። ቤተክርስቲያኑ ጋር ተቀርበናል፣ እየገባን ነው። ይኸውላችሁ ቤተክርስቲያን ያለችበት ቦታ ሁሉ ንግድ አለ። አያችሁ፣ የሚነግዱት ኤርትራውያንና ዩጋንዳውያኖች ናቸው እዚህ ጋር በአጠቃላይ ማለት ነው። እዚህ ቲማቲም፣ ሽንኩርት ምናምን የሚሸጡት ዩጋንዳውያኖች ናቸው። ልብስ፣ ጫማ ምናምን ሌላ ነገር ጠላ፣ ጠጅ ምናምን የሚሸጡት ኤርትራውያን ናቸው። እና ይሁት እስቲ በእናታችሁ ይሁት እስቲ ውስጡ ያለውን ህዝብ ውስጥ አልገባሁኝም። እንግዲህ ውስጡ ያለው ህዝብ እንዳይመስላችሁ። ይኸው አምባሻውን አያችሁት? አምባሻ አለ። ይኸውልኝ ብቻ ጠላ ነው ጠጅ ነው አለ። ይሄ እንግዲህ ቤተክርስቲያን ነው። ይሄ ቤተክርስቲያን በጣም ትልቅ ነው። 4 መግቢያ መሰለኝ አለው ያሉት። እንደዛ ነገር አለው አሉት። ከቀረስኩ በኋላ ኢንፎርሜሽን ጠይቄ ነው የነገርኳችሁ። እና ይሄው እንግዲህ እንደምታዩት አበሻ ንግዱን በደንብ አድርጎ አጧጡፎታል። በስማም የቆመችው ሴትዮ ከፊቴ ነጠላዋን ወደዚህ ወደዛ ስታረግ ጋረደችኝ እንዳለ። ይሄው ቤተክርስቲያኑ ውስጥ አልገባሁም። በጣም ትልቅ ቦታ ነው። ትልቅ መሬት ላይ እየሰፈረ ነው። እንግዲህ እንደምታዩት ነው። በጣም ብዙ ህዝብ አለ። ደግሞ ትምህርት ቤትም አለ አሉ። እንግዲህ በአንድ እሁድ ራሱ የሚገኘው ህዝብ እንዳይመስላችሁ በጣም ብዙ ናቸው። በቃ መተራመስ ነው አሉ። 4 ነው 5 በር አለው። በቃ በዛ ሁሉ መተራመስ ነው። መኪና መግቢያና መውጫና
ትላልቅ በሮች ምናምን አሉትና በጣም አሪፍ ነው። እንግዲህ ስደት ላይ እንደዚህም አይነት ነገር ከተገኘ ማለት ነው እና እኔም ያው ካሜራዬን ደበቅ አድርጌ ምናምን ስለሆነ ይሄን ያህል ቀርጬላችኋለሁ። ትንሽ ጸሎት ምናምን አደራረስንና እንግዲህ በሰው ሀገር መተናል። ሀገራችን አይሆንም አልሆናለን ብለን መተናል። እንግዲህ እናያለን አብረን ከተማዋን እንዞራለን። እንግዲህ ተሳልመን ወተናል። እዩት እስቲ በግራ በቀኝ። ይሄ አሁን እንዳለ ኤርትራውያን ነው። አንድ ኢትዮጵያዊ የለም እዚህ ጋር። እንዳለ ኤርትራውያን ነው የሚሸጡት ማለት ነው። ግራ ቀኝ አማርኛ ራሱ ማውራት የሚችላል ያለ አይመስለኝም ራሱ እንዳለ ማለት ነው። እና በጣም የገረመኝ በቃ ደንበኛ ቤተክርስቲያን ባለችበት ቦታው ሁሉ በቃ ኢኮኖሚ ዋልታ ጭምር ሆናት ቤተክርስቲያን። የእውነት ይሁት እስቲ ኡጋንዳዊ ኤርትራዊ እዚህ ይሸጣል። አገሩ ላይ ሰርቶ መብላት ያቃተው ህዝብ እዚህ መጥቶ ሰርቶ ይበላል። ኡጋንዳውያኖች እንደው እግዚአብሔር ይስጣቸው በጣም ሰላማዊ ስለሆኑ እንጂ ያው ይወዱታል አገራችሁ ላይ። እኛም እኮ ኑሮ የሚያስወድድብን ሰዎች ያው እናጉረመርማለንና እነሱም ማጉረምረማቸው አይቀር ነው። ግን ጥሩዎች ናቸው እንደሰማሁት ከሆነ ማለት ነው። ወደፊት አብረን እናያለን፣ ብዙ ነገሮችን አብረን እንፈትሻለን። እንግዲህ ኢኮኖሚካሊ ራሱ ማን ነው የሚሻለው? ኡጋንዳ ነው ወይስ አዲስ አበባ ይሻላል፣ ኢትዮጵያ ይሻላል የሚለውን አብረን እናያለን እና ቢዝነሶችን በደንብ መረጃ ሰጣችኋለሁ እየተለፈልኩ በደንብ አድርጌ በደንብ ማታ ራሱ በጣም ብዙ ለመስማት ሞክሬያለሁ። ብዙ እየጠየቁ ነበር ንግድ ፍቃድ እንዴት እንደሚወጣ፣ ምን ለስደተኛ መስራት የሚፈቀዱ ነገሮች ምንድን ናቸው እና በጣም የሚገርማችሁ ከተማዋ እንግዲህ ኢኮኖሚዋ የሚንቀሳቀሰው በስደተኛ ነው አሉ። በጣም የገረመኝ ማለት ነው። ስደተኞች በጣም ብዙ ኤርትራውያን በተለይ የሆቴል ኢንዱስትሪው ላይ በጣም አሉ። ሆቴል እና ሱፐርማርኬት ምናምን ነገር በጣም አሉ እዛ ላይ። አሁን እዚህ ጋር የምታዩት ራሱ እዚያውን በግራ በኩል እንዳለ ያሉት እንዳለ እንትኖች የኤርትራውያን ናቸው እንዳለ የምታዩት ማለት ነው። እት ሳሚ እንዳለ ከእንደገና እዚህ ልብስ መሸጫ አለ፣ የሆነች ማርኬት ነገር ምናምን አለች። እያንዳንዷን ነገር እነሱ ናቸው የተቆጣጠሩት፣ አጠቃላይ ሰፈሩንም አካባቢውን በሙሉ ማለት ነውና ያረፍኩባት ሴትዮ ያ ልጇ እንደነገረኝ ከሆነ የሚገርማችሁ እንዳለ አካባቢው ከ2 ዓመት በፊት ሙሉ ኡጋንዳውያን ነበሩበት። አሁን ከ2 ዓመት በኋላ ደግሞ ኡጋንዳውያኖች ከዚህ ሰፈር ሙሉ ለሙሉ ለቀው ሌላ ቦታ ገብተዋል አሉ። እና ያው እንደዚህ ቦዳ ነው የሚሰሩት በብዛት እንደዚህ ቦዳ ነው የሚባለው ሞተሩና በጣም ነው የገረመኝ። እንግዲህ እነዚህ ሰዎች ዜኖፎቢያ ብለው ምናምን እንዳይነሱም ያስፈራል። እንደዚህ በዚህ ደረጃ እየነሱ እየተነሱ አካባቢው ኤርትራዊ በሱዳን ወይ በኢትዮጵያ የሚጠቃ ከሆነ ስኖት ይዋቸው አሁን መኪናውም እንዳለ ብዙ እንዳለ እዚህ ውስጥ ገባ እነሱ እና በጣም ነው የሚገርማችሁ። በጣም ገርሞኝ የወጣሁት እንግዲህ ወደፊት እናንተ የምትፈልጓቸውን ነገሮች በትክክል ኮመንት ቦክስ ላይ አስቀምጡልኝ ማወቅ እንደምትፈልጉ። ምክንያቱም አዲስ አበባ ላይ መስራት አትችሉም። በቃ ገንዘብ ቢኖራችሁ ራሱ አዲስ አበባ ላይ መስራት አትችሉም። እንደምታውቁት ነው የአዲስ አበባ ነገር። ስለዚህ በቃ ምንድነው ወጣ ብሎ መስራት ነው እንዴ! እዛ ሆኖ ከመማረርና ከማማረር ወጣ ብሎ መስራት ነው። ደግሞ በኬንያ በኩል ርካሽ ነው። እኔ የተበላው 100 አጠቃላይ ከነ ቪዛ ምናምን 120 ሺህ የፈጀብኝ እኔ ግን በ6000 ብር ከኢትዮጵያ ኬንያ በሞያሌ በኩል በሰላም ባስ ይገባል። ለቪዛ ደግሞ 50 ዶላር እንደዚህ ነገር ይከፈል ነበር አሉኝ። ግን አላወቅኩም ነበር። እናንተ ስትመጡ ይሄን ነገር አጣርቼ ምናምን እነግራችኋለሁ። የሚቀበልን ሰው ምናምን እንዳታስቡ ያራዳችሁ ይመቻችሁ። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ አድርጉ ምን ማወቅ የምትፈልጉትን። ምክንያቱም እዚህ ከመምጣታችሁ በፊት እኔ ሁሉንም ነገር አጣርቼ ነው እንድትመጡ የምፈልገው። ምን መስራት እንደምትፈልጉ፣ ምን ያህል ካፒታል እንደሚያስፈልጋችሁ፣ የትኛው ነገር ርካሽ ነው፣ የትኛው በተለይ ደግሞ ዲያስፖራ በውጭ ያላችሁ ኢትዮጵያውያን
አሜሪካን ሀገር አሁን የሱቅ ባለቤት መሆኑ ከባድ ነው። እዚህ ብትመጡ ግን በአንድ ቀን የትልቅ ቢዝነስ ባለቤት ትሆናላችሁ። እና ምን ያህል እስቲ ምን ለመስራት ምን ያህል ገንዘብ እንደሚያስፈልገው የመኪና ዋጋ፣ የቤት ዋጋ ብላ ብላ እሱን አጠቃላይ ሁሉንም አጣርቼ በየቪዲዮ አስቀምጥላችኋለሁ። ግን እናንተ ያው ለኔም እንዲመቸኝ እናንተ ኮመንት ቦክስ ላይ ማወቅ የምትፈልጉትን ነገር ጠይቁኝ ማለት ነው። እና እኔ እዚህ ብቻ መወሰን አልፈልግም። ኬንያም መሄድ እፈልጋለሁ፣ ብሎግ መስራት እፈልጋለሁ። አጠቃላይ የኢትዮጵያን ኢኮኖሚ ከኢስት አፍሪካ ሀገሮች ጋር እያነጻጸርኩኝ ብዙ ነገር መስራት እፈልጋለሁ። ለእናንተ መረጃ መስጠት እፈልጋለሁ። ምክንያቱም ኢትዮጵያ የአፍሪካ ውዷ ሀገር ናት። የእውነት የምንላችሁ አሁን ለውጭ ሀገር በዶላር ለሚንቀሳቀስ ሰው እንትን የሚመስለው ማለት ርካሽ የሚመስለው በዶላር ለሚንቀሳቀስ ነው። ምክንያቱም አሁን $1 ወደ 20 ሺህ ብር ገደማ እየደረሰ ነው የምታውቁት። በብላክ እንደዛ ነው። ግራ ገባን። ሳኛ በገዛ ሀገራችን ፖለቲካ እያወራን ደግሞ የጫነኝ ሹፌር ደግሞ ምን አይነት እንደሆነ። ለማንኛውም እንግዲህ ያው ይሄን ይመስላል። ይሄ ምን ሰፈር እንደሆነ አላውቀውም። ወደ ሰፈሬ እየሄድኩ ነው። እኔ ያለሁበት ሰፈር ደግሞ ናሞንጎ ይባላል። እንግዲህ በደንብ አጣራና የምትፈልጉትን መረጃ ሰጣችኋለሁ። እንደምታዩት እንግዲህ ኡጋንዳ ካምፓላ ነው። አሁን የመጣሁበት ትንሽ አይበርድም አይሞቅም። እንግዲህ ያየሁት ነገር እነዚህ ነው። ፀሐይ አለ፣ ግን እንደ አዲስ አበባ አይነት የአይኤምኤፍ እና የዓለም ባንክ እጅ ያለበት ፀሐይ የለም። እዚህ እንደዛ አያቃጥልም። የኢትዮጵያ በጣም ነው የሚያቃጥለው። እና የጎዳና ዳር ምግቦችንም እስቲ እንቀምሳለን። እንዴት ነው $1 ምን ይገዛል ኡጋንዳ ላይ የሚለውን ደግሞ በደንብ አድርጌ ያሳያችኋለሁ። ምንድን ነው የሚገዛው ኡጋንዳ ላይ $1 ምን መብላት ይቻላል? ኢትዮጵያ ውስጥ ሻይ በዳቦ ይገዛ ነው $1። ሌላ ነገር ይገዛል አላውቅም ምን እንደሚገዛ $1 ኢትዮጵያ ውስጥ ማለት ሻይ በዳቦ ፍርፍር፣ ሽሮ። ይመቻችሁ። በቃ ቪዲዮውን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። እንደነገርኳችሁ ኮመንት ቦክስ ላይ ማወቅ የምትፈልጉትን አጠቃላይ ነገር ጻፉልኝ አደራ። ይመቻችሁ። ፒስ